ለካ ወዳችን ባዶ ሲሆን ነው ሰውነታችንና አይምሮአችን the best perform ማድረግ የሚችሉት። ይሄንን ነገር እኮ ይገርማል። ብቻ ግን በተለያየ የሃይማኖት ትምህርት ላይም ሲንማር ሰምተናል ምናምን ብዙ ቦታ ተነግሮናል እኮ እና ምናውቀው ይመስልናል። ግን እስቲ ቴስት ኢት ጋይስ። ልክ ለምሳሌ ወይ ሮብ አርብ ሊሆን ይችላል ወይ ደግሞ ጾም ያለበት በክርስቲያኑም በእስላሙም ሊሆን ይችላል በሙስሊሙም ማህበረሰብ ዘንድ ጾም በሚሆንበት ሰዓት ላይ we perform the best ባይዞ እኔ ይሄንን በምን አወቅ ወይም ደግሞ በምን ቴስት አደረከው ብትሉኝ ለምሳሌ ጾም በሆነ ሰዓት ቁርስ ምናምን ነገር አንበላም አይደለ? ስለዚህ ስራዎች ምናምን ነገር ቶሎ ቶሎ ማድረግ እችላለሁ። ማድረግ የምፈልገው ነገር ብቻ በፍጥነትና በጥሩ ሁኔታ አደርገዋለሁ እና የሚመስለኝ ቁርስ መብላት ለካ ሰዓት ይፈጃል ምናምን ነበር ላይ ነበረው። ለካ the science behind ግን በጣም የሚገርም ነው። ሰውነታ ሆዳችን ባዶ ሲሆን ወይም ደግሞ ሆዳችን ውስጥ ምግብ ከሌለ ወይም ደግሞ የጾምን ከሆነ ምንድነው የሚሆነው? አይምሮአችንና ሰውነታችን the best performing ሌቭላቸው ያኔ ነው። በደንብ ፐርፎርም የሚያደርጉት የዛ ሰዓት ላይ ነው ሆዳችን ባዶ ሲሆን። ምክንያቱም ምንድነው ስንል ሆዳችን ውስጥ ምግብ ካለ አይምሮአችን ቢዚ ይሆናል። ምን በማድረግ ያንን ምግብ ለመፍጨት ከዛ በኋላ ዳይጀስቲቭ ሲስተሙን አስተካክሎ ከዛ በኋላ ወደ ሰርኩላተሪ ሲስተም አስገብቶ ምናምን ለኛ የሚጠቅመውን ማይጠቅመውን እንትን እስኪያደርግ እስኪለያይና ለኛ እንዲሆን አድርጎ እስኪያሰናዳ ድረስ ምን ይፈልጋል? ጊዜም ይፈልጋል፣ ኤነርጂም ይፈልጋል፣ ትኩረትም ይፈልጋል አይምሮአችን። ስለዚህ ሌላ ነገር ጠግበን ወይም ደግሞ ምግብ በጣም በልተን የምንፈልገውን ነገር እናርግ ወይም ደግሞ መፍጠር በዛች ሌቭል ላይ ሆነን የሆነ ነገር መፍጠር፣ የሆነ ነገር ማሰብ፣ የሆነ ነገር አዲስ ነገር ማምጣት እጅግ በጣም አዳጋች ነው የሚሆነው። ስለዚህ አይምሮአችንና ሰውነታችን the best perform የሚያደርጉት ሆዳችን ባዶ በሆነ ጊዜ ነው። ለዚህ ነው በባዶ ሆድ ብዙ ነገር ለማግኘት ለምሳሌ በመጽሐፍ ቅዱስም እንደምንሰማውና እንደምናየው ብዙዎቹ ብዙ ነገር ለማግኘት መጀመሪያ ምንድነው የሚያደርጉት? ጾም ነው አይደለ? ስለዚህ አንዱ ይሄ በሰውኛ አቅማችን ያ መንፈሳዊ እንዳለ ሆኖ እሱን እናስቀምጠውና አሁን ባለው በዚህ በምናየው በምንዳስሰው ነገራችን ግን እኛ በሚገባል ልክ ግን ምንድነው ሰውነታችንና ሆዳችን ባዶ በሚሆንበት ሰዓት ላይ ምግብ ሳንበላ ስንቀር ሰውነታችን በተቻለ አይምሮአችንና ሰውነታችን በደንብ ፐርፎርም የሚያደርጉበት ሌቭልና ስቴጅ ያ ነው። ስለዚህ አዲስ ነገር መስራት አዲስ ነገር መፍጠር ስንፈልግ ይቺን ሌትስ ሜክ ሹር ማለት ነው ጋይስ።